ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁን ያብዛልኝ። እንኳን ወደ መቅዲ ዩቲዩብ በሰላም መጣችሁ። አዲስ ለመጣችሁ እንኳን ደህና መጣችሁ፣ ለነባሮችም እንኳን ደህና ቆያችሁኝ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። እስከ ቪዲዮ የመጨረሻ ተከታተሉኝ ዘንድ በአክብሮት እጠይቃለሁ። የምንለቃቸው ነገሮች ቶሎ ወደ እናንተ እንዲደርስ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። በዚህ ቻናል ብዙ አስተማሪ ነገሮችና ጠቃሚ ምክሮች ታገኙበታላችሁ። ዛሬ ደግሞ ወደ መጣሁበት ጥሩ ትምህርት ሲሸጋገር በእርግዝናሽ ወቅት ማወቅ ያለብሽ 7 ነገር የሐኪም ምክሮች። አንደኛ፣ በእርግዝናሽ ወቅት በቂ የሆነ ጽንስ ክትትል አድርጊ። ማርገዝሽን ካወቅሽበት ቀን ጀምሮ ተገቢውን የእርግዝና ክትትል ማድረግ ይኖርብሻል። በክትትል ወቅትም አስፈላጊ የሆኑ የደም፣ የሽንትና የአልትራሳውንድ ምርመራ ማድረግ ይጠበቅብሻል። ሁለተኛ፣ አይረንና ፎሊክ አሲድ መውሰድ አለብሽ። ምክንያቱም ፎሊክ አሲድ በበቂ ከወሰድሽ የቀይ ደም ህዋሳት እንዲመረትና የደም ማነስ እንዳያስከትልብሽ ይረዳል። ፎሊክ አሲድ በበቂ ከወሰድሽ ህፃኑ ላይ የነርቭ ዘንግ ክፍተት ስፒን ፒፋይንድ እንዳይከሰት ይከላከላል። ፎሊክ አሲድ የሚይዙ ምግቦች: ብርቱካን፣ ወይን፣ ፓፓያ፣ ጎመን፣ ሩዝ፣ ባቄላ፣ ስኳር ድንች፣ እንቁላል፣ ዳቦ። ፎሊክ አሲድ እነዚህ ውስጥ ማግኘት እንችላለን። የደም አይነትሽን ሶስተኛ፣ የደም አይነትሽን ማወቅ ይጠቅምሻል። የሚጠቅምሽም ባንቺና በልጅሽ የደም አለመመሳሰል ምክንያት ጽንሱ ላይ የሚደርሰውን ጉዳት እንዳይደርስ እንድትከላከይ ይረዳሻል። በተለይም ያንቺ የደም አይነት ኔጌቲቭ የሚባል ከሆነ ለምሳሌ ኤ ኔጌቲቭ፣ ቢ ኔጌቲቭ፣ ኤዲ ኔጌቲቭ ወይም ኦ ኔጌቲቭ ከሆነ የሾተ ላይ መከላከያ ወይም አንታይ-ዲ የሚባለው መድኃኒት እርግዝናው ከታወቀ በ7ኛው ወር ላይ እና ከወሊድ በኋላ በ72 ሰዓት ውስጥ መውሰድ ይኖርብሻል። አራተኛ፣ ለህመም ማስታገሻ ተብሎ የሚወሰድ መድኃኒትን ያለ ሕክምና ትዕዛዝ አትውሰጅ። በተለይ በመጀመሪያዎቹ 16 ሳምንት የእርግዝና ወቅት የህፃኑ ዋና ዋና የሚባሉ የሰውነት ክፍሎች የሚፈጠርበት ጊዜ ስለሆነ ጽንሱ ላይ ጉዳት ያደርሳል። አምስተኛ፣ በእርግዝና ጊዜ አተኛኝሽን አስተካክይ። በእርግዝና ወቅት መተኛት ያለብሽ በግራ ጎንሽ መሆን አለበት። በግራ ጎንሽ ስትተኝ ወደ ጽንሱ የሚሄደው ምግብና የደም ዝውውርን እንዲጨምር ያደርጋል። በጀርባሽ የምትተኝ ከሆነ ግን በተቃራኒው ወደ ልጅሽ የሚሄደው ምግብና የደም ዝውውሩ ሊቀንስ ይችላል። ስድስተኛ፣ ምግብሽን ሳታበሲ አትመገቢ። በእርግዝና የሚከለከሉ ምግቦች ብዙም የሉም። እንደውም ጤናማ ከሆነ ማለትም የበሰሉና በንጹህና የተዘጋጁ ከሁሉም የምግብ አይነት እናት እንድትመገብ ይመከራል። ጣፋጭና የታሸጉ ምግቦችን አታዘውትሪ። 7ኛ፣ በእርግዝና ወቅት በቂና ጤናማ የሆነ ኪሎ መጨመር ይኖርብሻል። በእርግዝና በፊት ከምትመገቢው ምግብ ተጨማሪ ምግብ ያስፈልግሻል። ወላጆች ስለ ልጆች ሊያውቋቸው የሚገባ 10 አብይ ጉዳዮች። አንደኛ፣ ለልጆች ስለሚችሉት ነገር እንጂ ስለማይችሉት ነገር አይንገሯቸው። ዘወትር አሉታዊ ንግግርን የሚሰሙ ልጆች ይህንን አሉታዊ ንግግር ይለማመዱታል። በጣም አንገብጋቢ ሁኔታ ላይ ከባድ አሉታዊ ቃላትን ከመናገር ከተቆጠቡ ልጆች የሚጠቀሙበት ቃላት ይሰማሉ፣ ያከብራሉ።
ሁለተኛ፣ ልጆችዎ እንዲይዙ የሚፈልጉትን ባህሪ ለማየት ለልጅዎም አስተማሪ ቃላትን ይናገሩ። ልጆች መሆን የሚፈልጉት ጎልማሶች እንዲሆኑላችሁ የሚመኙት ነው። ልጆችን ተወዳጅና ብቁ እንዲሆኑ ከጠበቅን ልጆችን እንደዚያ ለመሆን ጥረት ያደርጋሉ። ሶስተኛ፣ ልጆች የመውደድና ብቁ እንደሆኑ ስሜትን ካደረባቸው በራስ መተማመናቸው ይጨምራል። በቤተሰብ ደረጃ ማራኪ ምግብን ማዘጋጀት ለልጆቹ የባለቤትነት ስሜት እንዲያከብሩና ለቤተሰብ አስተዋጽኦ የሚያደርጉ ስሜት ያዳብራሉ። አራተኛ፣ በቤተሰብ ደረጃ አብሮ በአንድ ማዕድ ጠረጴዛ መመገብ በቤተሰብ ደረጃ ማህበራዊ ግንኙነት እንዲያዳብሩ ይረዳቸዋል። ይህም ጊዜ ስለ ቤተሰቡ ሁኔታና ስለ ልጅዎ የቀለም ትምህርት ብቃትና የትምህርት ቤት ሁኔታ ለመወያያ ጊዜ ይሰጣል። ጥናቶች እንደሚጠቁሙት ዘወትር ከቤተሰብ ጋር ማዕድ የሚቀርቡ ልጆች የቋንቋ ችሎታቸውም ሆነ የትምህርት ብቃታቸው ከሌሎች አዘውትረው ማዕድ የሚቀርቡ ልጆች የተሻሉ ናቸው። አምስተኛ፣ ለልጆች ምርጫውን ማቅረብ ያለብዎት ለልጆች የምርጫ ውሳኔ ለመቀበል ፈቃደኛ ሲሆኑ ብቻ ነው። ስድስተኛ፣ ልጆች ለመስራት የሚሞክሩትን ያጥኑና ከዚያ ለመስራት የሚሞክረውን ወይም የሞከረችውን ነገር ሁሉ ያድንቁ። አስፈላጊ ከሆነ ያገዟቸው ወይም ከሱ ወይም ከሷ ጋር አብረው ይሁኑ። ሰባተኛ፣ ልጆች በአካል ንቁ እንዲሆኑ ቤተሰቦች የልጆችን ማህበራዊ ገጽ እይታ ጊዜያቸውን መቀነስ አለባቸው። በዚህ ፋንታ የአካል ብቃት እንቅስቃሴ ፕሮግራም በማውጣት አብሮ መስራት። ስምንተኛ፣ የልጆች ቴሌቪዥን፣ ኮምፒውተር፣ ቪዲዮ የሚመለከቱበትን ጊዜ መወሰን ይገባል። ዘጠነኛ፣ ለልጅዎ ሊገባቸው ወይም ሊረዱት የሚችሉትን የተወሰኑ ጥብቅ ህጎች ሊኖሩ ይገባል። በህጉ ተግባራዊት ወቅት እናትም እና አባት አንድ አይነት አቋም ይኖራቸው። ልጆች ሲባልጉ ከመቅጣት ይቅር ምክርን ማስቀደም። ልጆች በምክር ካልተመለሱ በተቀመጠው ህግ መሰረት መቅጣት ተገቢ ነው። አስረኛ፣ ወላጆች ልጆችን እንዲይዙ የምትፈልጉትን ባህሪ ልጆች ማወቃቸውን በደንብ መገንዘባቸውንና መስማማታቸውን እርግጠኛ ይሁኑ። ውድ የመቅዲ ዩቲዩብ ተከታታዮች ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ነበር። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት እያልኩኝ እንግዲህ ይህን አስተማሪ የሆነ ትምህርት ላይክ በማድረግ አበረታቱኝ። እንዲሁም ጥያቄም ካላችሁ በኮሜንት አስቀምጡልኝ እመልሳለሁ ማለት ነው። የእናንተ ላይክ እና የእናንተ ኮሜንት እኔን ያበረታታኛልና ላይክ እያደረጋችሁ ቪዲዮውን አበረታቱኝ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት እያልኩኝ ስለተከታተላችሁኝ ከልብ አመሰግናለሁ። ሰላማችሁን ያብዛልኝ።